አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ ቤተሰብ እንዴት ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ሆይ? ሰላማችሁ ብዙ ይበልልኝ። እና ሊላሂ ወና ሊላሂ ራጂዑን። ሞት የማይቀር ነው። ሞት ሀቅ ነው። ሁላችንም ሞትን እንቀምሳለን በየተራ። ነፃነት ወርቅነህ እንግዲህ የማያውቀው ማንም የለም። ማንም ኤቢኤስ ላይ በጣም ደስ የሚል አርቲስት ነበረ ግን አሁን ላይ ባለ ራሴ ያስበላል ወዶችዬ ማለት ነው። ወጣት ነው ገና ነው። ነገር ግን ሞት የሚባለው መቼ እንደሚመጣብን አናውቅም። አያማክርም ሞት ማለት ነው። እና ወደማይቀር ሞት ተሸኝቷል። ከዚህ ቀደም ሳሃ ሞት ታይሞት ሞተ ተብሏል። አሁን ግን ትክክለኛ ሞት ነው የሞተው። ምክንያቱም ማሞት ነበረ ታመመ ሰዓት እንግዲህ ያው ምቀኛ በየቦታው መቼም አይጠፋም። ሰው ሲታመም ያው ሙቷል ነው፣ ተቀበርም ተቀበረ ነው። አበሻ ሙቷል ካለ ሙቷል ነው መቼም ማለት ነው። አላህ ሱብሃነሁ ወተዓላ ለሞላ ኢትዮጵያውያን እህት ወንድሞቼ መጽናናትን እንዲሁም ለቤተሰቦቹ አላህ መጽናናትና ሶብሩን ይለግሳቸው። ሌላ ምንም የሚባል ነገር የለም ውዶችዬ። እና ሊላሂ ወና ሊላሂ ራጂዑን። ሁላችንም ሟቾች ነን፣ ወደ እሱም ተከታዮች ነን፣ የእሱ ተከታዮች ነን። የምንለያየው ቀደም ተከተል ነው ብቻ ነው እንጂ ሌላ ሞት ለማንም የማይቀር ነው። ለንጉስ፣ ለነገስታት፣ ለማንም የማይቀር ነው። በነገራችን ላይ መላኢካ ራሱ ይሞታል። መጨረሻ ላይ የሞተ መላኢካ እንኳን ራሱን ይገላል ብለዋል ማለት ነው። እና ሞት ለማንም አይቀርም። ለየሁላችን ለእያንዳንዳችን ሞት ሁላችንም እንቀምሳታለን። ነገ ተነገ ወዲያ ዛሬ አላሁ አለም መቼ እንደምንሞት እያንዳንዳችን ሞት ቀማሾች ነን ውዶችዬ። ሞት በየተራ ቤታችን ታንኳኳለች። በእያንዳንዳችን ቤት ዛሬ ነፃነት ወርቅነህ ሄዷል። ነገ ደግሞ ማን እንደሚሄድ አላሁ አለም። አላህ ሱብሃነሁ ወተዓላ ብቻ ነው የሚያውቀው። ግን በዚህ ልክ ሞት እኔ አይኑ አካባቢ አስፈራይታችሁታል። በጣም ቢጫ ነው ይሄና ይሄ ሁለቱን አይኑ አስተውላችሁ ታውቁ እንደሆነ ቪዲዮ ላይ በጣም ቢጫ ነው። እንዲያውም ኮሜንታተሮች ራሱ አይነ ቢጫ ነው እሷ ምናምን የሚል አለ ነበር። ግን ህመሙ የቆየበት ይመስለኛል ማለት ነው ወዶች። ያው አንዳንድ በሽታዎች በቁማችን የሚገሉን አሉ። እኔ አሁን ራሴን አላምነውም ወዶች። እውነቴ ነው። እንደዛ አሁን ቁም ይሄዳል። ነገር ግን አንድ ቀን ያረፍኩ ለታ በሽታው ራሱ ሲጥ አድርጎ የሚገለኝ ያክል ይሰማኛል ማለት ነው። ለምን መሰላችሁ እንደዚህ ያልኩት? የመዳም ቅመሞች 10 ዓመት 13 ዓመት ይሰሩና ቤታቸውን ገብተው ለፍተው ምን ብለው ጓዛቸውን ተዝጭነው ይሄዱና ልክ በገቡ በ3 ወራቸው ይጀምራል በሽታው ከውስጣቸው እየመነመኑ ልክ ሐኪም ቤት ሲሄዱ ይህን ያክል ቀን የቀረሽ ይባላሉ። ብዙ ነገሮች አሉ ወዶችዬ። ብዙ አላህ ሱብሃነሁ ወተዓላ ይጠብቃል ከድንገተኛ ሞትም አሊያም ደግሞ ሞት እያታለለ እንደሚወስደን ማወቅ አለብን። ሞት አታላይ ነው። በነገራችን ላይ እያታለለ እያሳሳቀ ነው የሚወስደን። ለምን መሰላችሁ? ዛሬ ዳንን እንልና ብድግ ያልን መስሎን ነገ ደግሞ እንወርቃለን። ዛሬ ባላስ በቃ ተሻለ እኮ ይሄ ሰው እኮ ሄደ እኮ ደህና ሆኖ ሲባል ነገ ጧት ደግሞ ሞት ተልፈቱን እንሰማለን። አያችሁ? ዱንያ ማለት ይች ነች። ለዚህ ለዱንያ ነው የምንቧጨቀው፣ የምንጥላለቀው፣ የማንተሳሰበው። ድሃው ምሳኪን ከበርቴው ድሃውን የማያይበት፣ ድሃውም ድህነቱን ተቀብሎ አምኖ የማይቀበልበት ጊዜ ላይ ያለነው ለዛ ነው። ግን ይሄንን ሞት ብናስታውስ ሞት በደቂቃ ውስጥ እቺ ብስኩት የምበላት ብስኩት አንቃ ልትገለይ ትችላለች ልጆችዬ ማለት ነው። ወላሂ እውነቴ ነው። ሀቂቃ ማለት ነው። አላህ ይዘንልንና ሞት ለማንኛችንም የማይቀር ነው። ለአንቺ ለአንተ ለማንም አይቀርም ብያቸዋለሁ። ለነገስታትም ሆነ ለመላኢካ የማይቀር ነው ብያቸዋለሁ። እያንዳንዳቸው ይሞታሉ። ካላህ ውጪ ማንም ይቀር የለም። አላህ ብቻ ሲቀር ሁላችንም ሞቶችን ቀማሾች ነን። ግን የምንለያየው በቀናት ብቻ ነው። ዛሬ እኔ ነገ ደግሞ ሌላኛው ተኋላ ይከተለኛል ማለት ነው። ሁላችንም የራሳችን ቀን ተጽፎልናል። ምክንያቱም እኛ ስንጸነስ እናታችን ሆድ ውስጥ ሆነን ሁሉ ነገራችን ኪታብ ላይ የተጻፈልን። አይገርማችሁ? እና
ያልታሰበ ሞት ምን ሆኖ ነው ድንገት ነው የሞተው ምናምን በቃ ሰው የየራሱን አስተያየት ይሰጣል። እርግጥ መታመሙን ከዚህ ቀደም ተናግሯል። ታምሜ ነበረ ብሏል ማለት ነው ወዶች እንትኑ መልኩ ራሱ ደግሞ ያስታውቃል። ያለበት ገጽታ ምናምን ነገር ያስታውቃል። አታችሁት ከሆነ ማስተራብነት በቁሙ ልክ በልቶታል ማለት ነው። በሽታ አይታችሁት ከሆነ ሰውነቱ ላይ ያለ ነገር አይታችሁት ከሆነ ዶክተሮች እንዴት አድርገው እንትን እንዲያሉለት ማለት ነው። እና ዲያን ያለው ይድናል ሀባቢ ሙት ያለው ደግሞ በቃ የሞቱን ጊዜ ጠብቆ ይሞታል። እና ምን ልላችሁ ፈልጌ ነው ሞት የሚጻፍልን ከእናታችን ሆድ ሳለን ነው። እዛው እያለን ነው። ይሄን ቀን ይሞታል፣ ይሄን ያገኛል፣ ይሄን እንትን ይላል፣ ይሄን እንትን ይላል፣ ይሄን እንትን ተብሎ ተከትቦልናል፣ ተጽፎልናል። ምን ዝማን ቆየተ ተጻፈልን። ግን አላህ ሱብሃነሁ ወተዓላ አሟሟታችንን ያሳምርልን በሉ። በተለይ ወዶችዬ በስደት ከሚሞት አላህ ይጠብቃል። ወላሂ እውነቴን ነው። እኔ በቆየ ቁጥር ሞቴን እያፋጠንኩ ነው የሚል ስሜት ይሰማኛል ማለት ነው። የምሬ ነው ሀቂቃ ማለት ነው። ስደት ላይ በቆየ ቁጥር ሞቴን እኮ እያፋጠንኩ ነው። በገዛ እጄ እኮ ሞቴን እያፋጠንኩ ነው። እዚህስ ሙቼ ብቀር እላለሁ። ያ ረቢ ጌታዬ ሞቴን ደግሞ በሰው ሀገር ላይ እንዳታረግብኝ፣ ልጅን አንድ አድርገህ እንዳታስቀርብኝ ይላለሁ። ግን ዋለ ራሴ ብቀርስ ልጅስ አንድ ሆና ብቀር እላለሁ። እኔ ለእናቴ አንድ ሆኜ አይደል የቀረሁት ልጄ ደግሞ እንደኔ አንድ ሆና ብቀርስ ብዬ ደግሞ እንደገና ደግሞ አውዝ ቢላሂ ምን ሸጣረጅም ለራሴ ምንድን ነው የምነግረው? እንደዚህ አይባልም እላለሁ። ራሴን ለማሳመን እሞክራለሁ። ግን ሞት አያማክርም። መቼ እንደሚወስደን አናውቅም። አሁን ተነገ ወዲያ ከዛ ወዲያ በቃ አብዛኞቻችን የምንሞተው 40 ቤት አንገባ ነው። 40 ቤት እንኳን የመግባቱ እድል እንኳን ሳይኖር የምንሞትም ሰዎች አለን። ተኸየሉ ሞት አያማክርም። ሞት ሀቅ ነው አውቃለሁ። ነገር ግን አያማክረንም። በዚህ ቀን ነው የሚመጣው ብሎ ቢያማክረንማ ኑሮ ሁላችንም ወንጀሎቻችንን ባጠብን ባጸዳን ነበረ። ሞት የሚያማክረንና በዚህ ቀን ነው የሚመጣው ተዘጋጅ ባልን ኑሮ በተዘጋጅን ነበረ። እስተፍር ባረግን ነበረ። ቶባ ባደረግን ነበረ። ግን ሞትን እንዘነጋውና በወንጀሎቻችን ተዘፍቀን ዝም ብለን የዕለታችንን ደስታ ብቻ እያስተናገርን እንገኛለን። ዋ ጥፋቴ! እኔ አንዳንዴ ታስበው ጌታ ያላ ሆይ አደራህን ስደት ላይ እንዳትወስደኝ እላለሁኝ። ሞት እንደዚህ ነው። የትኛውን እንደሚወስድ የትኛውን እንደሚያኖር አናውቅም። 13 ዓመት 14 ዓመት ለፍቶ ሳይበሉት የሚሞቱ እህቶቻችን ስቶች ናቸው። ታዲያ እኔ 40 ዓመት ሳይሞላኝ እጨነቃለሁ። ምክንያቱም ሞት 20 ዓመትም 15 ዓመትም 1 ዓመትም አይፈራም። የተከተበልኝን ያክል ነው ተቀምጬ የምሞተው። ስለዚህ እኔ ዱዓ የማደርገው አላህ ሆይ ከልጆቻችን በሰላም አገናኝቶን እንደው የልጅ ልጅ ያሳይቶኝ እላለሁ። እኔ አሁን የልጅ ልጅ ያሳይቶኝ የልጅ ልጆቼ አንተ አንቺ አንተ ብዬ ስሚያቸው እቤት የመተው በልተው ጠጥተው አጥፍተው እቃውን ሰባብሮት ማየት ያይናፈቀኛል። አላህ ያርግልሽ በሉኝ ውዶችዬ። በድጋሚ ለሞላ ኢትዮጵያውያን እንዲሁም ቤተሰቦቹ አላህ ሱብሃነሁ ወተዓላ መጽናናትና ሶብሩን ይስጣቸው እያልኩኝ ሁላችንም ሟቾች ነው። ወደ ሞት የሚቀር የለምና ውዶችዬ በያላችሁበት አላህ ይጠብቃችሁ። አላህ ሱብሃነሁ ወተዓላ ወጥቶ ተመቅረት አላህ ይጠብቀን። አላህ ይሶብራችሁ። አላህ መጽናናቱን ይስጣችሁ ነው የምላችሁ ውዶችዬ። ሰላማችሁ ብዝት ይበልልኝ።